ካሁን በኋላ በቀላሉ የጂሜል አካውንታችንን ዩዘርኔም መቀየር እንችላለን ማለት ነው። ይህንንም ደግሞ ለማድረግ በመጀመሪያ ወደ ጂሜል አፕሊኬሽናችን እንገባለን ማለት ነው። ከዛም በኋላ ከላይ የፕሮፋይል ምልክታችንን አንድ ጊዜ ብቻ ክሊክ እናደርጋለን። ከዛም በኋላ ማኔጅ አወር ጉግል አካውንት የምትላለች እሷን አንድ ጊዜ ብቻ ክሊክ እናደርጋት። ከዛም በኋላ ወደዚህ አይነት ቦታ ሲወስደን ፐርሰናል ኢንፎ የምትላለች እሷን ክሊክ እናደርጋለን። ከዛም በኋላ ኢሜል የምትላለች እሷን አንድ ጊዜ ብቻ ክሊክ እናደርጋታለን። ከዛም በኋላ ወደዚህ አይነት ቦታ ሲወስደን መጀመሪያ ላይ ጉግል አካውንት ኢሜል የሚል አለ። ከሷ አጠገብ የቀስት ምልክት አለች እሷን አንድ ጊዜ ብቻ ክሊክ እናደርጋታለን። ከዛ ወደዚህ አይነት ቦታ ሲወስደን የስልካችንን ፓስወርድ እናስገባለታለን። ከዛም በኋላ ወደዚህ አይነት ቦታ ሲያመጣን ቼንጅ ጉግል አካውንት ኢሜል የምትላለች እሷን አንድ ጊዜ ብቻ ክሊክ እናደርጋለን። ከዛም በኋላ ትንሽ ወደ ታች ወረድ እናደርጋለን። ከዛ ዩዘር ኔም የሚለው ላይ እናንተ መቀየር የፈለጋችሁትን ዩዘር ኔም እዚህ ጋር ታስገባላችሁ። እዚህ ጋር ማወቅ ያለባችሁ ነገሮች አሉ ማለት ነው። ይህም ደግሞ ምንድነው አሁን የምትቀይሩት ኢሜል እናንተ ዳታ ሴቭ ያደረጋችኋቸውን ነገሮች አፌክት አያደርግም ማለት ነው። ለምሳሌ እንደነ ፎቶ ሜሴጆች ያሉትን አፌክት አያደርጉም። እንዲሁም ደግሞ የተለያዩ ሰርድ ፓርቲ አፕሊኬሽኖች ወይም ደግሞ ሚውዚክ ስትሪም የምታደርጓቸው ኢሜይላችሁን ቼክ ካረጋችሁ በኋላ እሱን ነው የሚጠቀሙት። ወይም ደግሞ አንዳንዶቹም ደግሞ ኦልዱ ሊጠቀሙ ይችላሉ ማለት ነው። እንዲሁም ደግሞ በተጨማሪ ፊቱ ማለት ነው ኢሜይሎችንም መቀበል ትችላላችሁ ማለት ነው። እንዲሁም ደግሞ በተጨማሪ ወደዛኛው ከዚህ በፊት ተጠቀሙበት የነበረው ኢሜይል ላይ በቀላሉ ቀይራችሁ መጠቀም ትችላላችሁ ማለት ነው። ነገር ግን ድጋሚ አዲስ ክሬት ማድረግ ከፈለጋችሁ ከ12 ወር በኋላ ነው የምትችሉት ማለት ነው። ስለዚህ ይሄኛውን ካወቃችሁ በኋላ ቼንጅ ኢሜል የምትላለች እሷን አንድ ጊዜ ብቻ ክሊክ ታደርጓታላችሁ። ከዛም በኋላ እንደምትመለከቱት ኮንፊርም አድርጉ ይላችኋል ማለት ነው። በዚህ ጋር የስ ቼንጅ ኢሜል የምትላለች እሷን ክሊክ እናደርጋታለን። ስለዚህ ካሁን በኋላ እንደምትመለከቱት ቀይረነዋል ማለት ነው። ስለዚህ እንደዚህ እያደርጋችሁ በቀላሉ የኢሜል አካውንታችሁን ዩዘር ኔም መቀየር ትችላላችሁ ማለት ነው። ነገር ግን አሁን አብዛኞቻችሁ ላይ ሊያሰራ ይችላል ማለት ነው። ስለዚህ ትንሽ ቆይታችሁን መሞከር እንዳረሱ ማለት ነው። ይህ ቪዲዮ ከተመቻችሁ ላይክ እና ፎሎ እንዳይረሳ።